ወዳጄ ዛሬ ማካፍልን ነገር ሰምተህ ከተከበርክ በጣም ታመሰግነኛለህ። ሲስተም ወይም ደግሞ ስርዓት መገንባት ካልሆነ ለዘላለሙ ጠንካራ ሰራተኛ ልትሆን ትችላለህ። በቀን 8 ሰዓት እየሰራ በድካም ከጡረታ ጋር ተደምሮ ከ35% ዋጋ 42% ታክስ መንግስት ግማሹን የተካፈለ እየፈጋ 10 ዓመት 5 ዓመት 20 ዓመት ትኖራለህ። በቀን 8 ሰዓት ትሰራለህ፣ ጠንክረህ ትሰራለህ፣ ነፃነት የምታገኝ ይመስላል። ይህ የመጣንበት ወይ ነው። ይህ ትሬን የተደረግንበት ነው። ሲስተሙን ብሬክ አውት ካላደረግን አብዛኛው ቦታ ላይ አብዛኛው ኢንስቲትዩሽን ላይ ትምህርት ቤት በሉት የስራ ተቋማቶች ላይ በሉት እንዴት አድርገው ጠንካራ ሰራተኛ እንደሚያደርጉን ነው ፕሮግራም የሚያደርጉት፣ ጭንቅላታችንን ትሬን የሚያደርጉት። ጠንካራ ሰራተኛ መሆን ክፋት አለው እያልኩት አይደለም። ነገር ግን በጣም ኤክሰስ ከሆነ ማለትም ከሚባለው በላይ 20 ዓመት 10 ዓመት አንድ ቦታ ላይ ተተክላችሁ የምትሰሩ ከሆነ there is no point። ምክንያቱም እናንተ ድንጋይ ወይም ደግሞ ሐውልት ወይም ደግሞ ቅርስ አይደላችሁ። የሰው ልጅ ሆኖ ትራንስፎርሜሽን የማይፈልግ የለም። ለውጥን የማይፈልግ የለም። ከአንድ ስቴት ኦፍ ማይንድ ወደ ሌላ መለወጥ እንፈልጋለን። የሰው ልጅ ሆኖ ለውጥን የማይፈልግ የለም። ይህ በእንዲህ እንዳለ ጠንክራችሁ አትስሩ ለማለት ሳይሆን የምትሰሩት ለራሳችሁ ቢሆን አሪፍ ነው። ማለት ለአንድ ድርጅት ወይም ደግሞ ለአንድ ተቋም ተቀጥራችሁ የምትሰሩትን ያክል ለዛ ኢንስቲትዩሽን የምታወጡትን ኢነርጂ ለራሳችሁ ስራ ትንሽ ልትሆን ትችላለች። ትንሽ የሆነች ቢዝነስም ልትሆን ትችላለች። ለእሷ ብታወጡ ምን ያህል ሰክሰስፉል እንደምትሆኑ አስባችሁታል? ተቀጥሮ መስራት እየተቃወምኩኝም አይደለም። ነገር ግን ለተወሰኑ ጊዜያቶች ያህል ይበቃሉ። ብዙዎቻችን እዚህ ትራፕ ውስጥ ፎል የምናደርገው ያው የሰዎችን ሪኮመንዴሽን ስንቀበል ነው። 5 ዓመት 10 ዓመት ምን አለው ትንሽ ነው ይላሉ። ኦፍኮርስ በእነሱ አይምሮ በእነሱ አስተሳሰብ እነሱ ከመጡበት ባክግራውንድ አንጻር ትንሽ ሊሆን ይችላል። ነገር ግን ለእኛ በጣም ረዥም ጊዜ ነው። ስለዚህ አይናችን ልንከፍት ይገባል። ጠንክሮ መስራት አሪፍ ነው። አንድ ኢንስቲትዩሽን ላይም እንደ ሐውልት መበስበስ አያስፈልግም። የራስን እርምጃ መውሰድንም የመሰለ ነገር የለም። ጠንክሮ መስራት ጥሩ ሆኖ ሳለ ለራስም ቢሆን አሪፍ ነው። ምክንያቱም ያንን ዘሴም ኤግዛክት ኤፈርት ለዛ ለድርጅት የምናወጣውን ወይም ደግሞ ለሌሎች የምናወጣውን እዚህ ጋር ካወጣን በጣም ብዙ ነገሮችን አቺቭ ማድረግ እንችላለን። በፋይናንስ በቴክ ዙሪያ የተለያዩ አይነት ፖይንቶችን የተለያዩ አይነት ኢንሳይቶችን የምትፈልጉ ከሆነ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ስለዚህ ጠንክሮ መስራት ከምንፈልገው ግብ ወይም ደግሞ የተለምነውን ግብ እንድናሳካ አያደርግም ማለት አይደለም። ሆኖም የምንሰራውን ምሳሌ አብዛኞቻችን at the end of the day ለገንዘብ ነው የምንሰራው፣ ለጽድቅ አይደለም የምንሰራው። ገንዘብ እስከሆነ ድረስ ተቀጥረን የምናገኘውን ጠንክረን አንድ ድርጅት ላይ የምንሰራውን ሜቢ ለራሳችን ትንሽ ቢዝነስ ያንን ኤፈርት ብናወጣ ምናልባትም በወር በሁለት ወር የምናገኘውን ደሞዛችን በቀናቶች ልናገኝ ይችላል። ይህንንም ደግሞ አብዛኞቹ የራሳቸውን ቢዝነስ የጀመሩ ያው ምስክር ናቸው። ስለዚህ ጠንክሮ መስራት ችግር የለውም። ነገር ግን ስንሰራ ለራሳችን ቢሆን በጣም አሪፍ ነው። ለዚህ አይነት ኮንተንት እንዲደርሳችሁ ሰብስክራይብ ፕላስ ላይክ እያደረጋችሁ ቤተሰብ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ።